አሁን የምንገኘው የት መሰላችሁ? በአልቦ ከተማ ላይ በጣም ማየት የምፈልገው ከተማ፣ በጣም ማየት የምናፍቀው ከተማ አምቦ ነበረ። ቆይ አንድ በእናታችሁ ወንጪ ምንድነው የሚባለው? ይሄ ፓርክ ነው ሪዞርት ነው ምንድነው? ብቻ ነው። ውድ የኦፊሻል ኢዮሲ የዩቲዩብ ቻናል ተመልካቾቼ እንዴት ናችሁ? ለኛ እንዴት አደራችሁ ነው። ለእናንተ እንዴት ዋላችሁ ወይም ደግሞ እንዴት አመሻችሁ? ባላችሁበት ኦልሬዲ ይሁንላችሁ። እና ዛሬ እንግዲህ በእንደዚህ አይነት ቪዲዮ መጥቼ አላውቅም፣ ግን ዛሬ ወደ ወንጪ ነው ጋይስ፣ ወደ ወንጪ ልንሄድ ነው። ለመጀመሪያ ጊዜ ነው ወደ ወንጪ የምሄደው። ለዛ ነው እየፎለኩ ያለው። ዛሬ ውልግልግ ነው እናደርገው እና ካሜራማኔ እንዳላሳያችሁ ነው። ዳግባ አንተ ና ላሳይ። ማንነትን ግለጽ አንተ። ያው ግለጽ ግድ የለም ስሪቱ ዋው የት ወንጪ? እስኪ አንድ ላይ ወንጪ ወንጪ። ማንነትን ግለጽ እንጂ ማነህ? ፊራ እባላለሁ። ካሜራማን፣ ፎቶግራፈር፣ ኤዲተር። ኧረ እዚህ ሀገር አይደለም ጋይስ፣ አሜሪካ ነው። ከየት ስቴት ነው የመጣው? ከፖርትላንድ። ፖርትላንድ ኦሬገን። እና እዛ ደግሞ ያለውን ነገር እናሳያችኋለን። አሁን ልንወጣ ነው። ይኸውላችሁ በጣም ሌሊት ነው። ሌሊት ስላችሁ በጣም ሌሊት ነው። እንደዚህ በሌሊት ሲጀመር ቪዲዮ ሰርቼ አውቃለሁ እንዴ? የለሽ አላውቅም። ኢየሱስ በጣም ነው የሚበርደው አዲስ አበባ ይዞ እንዴ በሸሚዝ ያለው ጀግና ወንድሜ በሌሊት 11 ሰዓት ላይ በሸሚዝ እንደኔ አይነት ወንድ ይገኛል ወደዚህ ምድር ላይ? የለም። ኢየሱስ ጌታ ነው። ዘማ ኢየሱስ ራይዱ እንዳይሄድብን እንደው ጌታ ምስክሬ ነው ጋይስ። በጣም ኧረ ካሜራው ኒጋር አባ በጣም ነው የሚበርደው። በጣም ነው የሚበርደው ስላችሁ በጣም ኤኒሃው ራይድ እየመጣ ስለሆነ አሁን ልንደውል ነው። እዛ ያለውን ነገር አሳያችኋለሁ። ተከታተሉኝ፣ አብራችሁኝ ሁኑ። ይመቻችሁ። ያው ራይዳችን መጥቷል። ሃሎ ታያለህ ወይ? ራይዳችን መጥቷል። እዛ ያለውን ነገር ደግሞ ኤቭሪቲንግ አሳያችኋለሁ። አሁን ራይዳችን ውስጥ እንግባና ወደዛ እንሂድ። ባይዚ ራም ማስታገሻ በባዶ ሆዳችን ስላለ እኔ ቸኮሌት ንብ እየበላሁ ነው ያለው። ውድ የኦፊሻል ኢዮሲ የዩቲዩብ ቻናል ተመልካቾቻችን ይሄንን አካውንት ሰብስክራይብ ያላደረጋችሁ ሰዎች ግን ጌታ ይባርካችሁ ነው። አሁን ሰብስክራይብ አድርጉ። እጃችሁ ተባረከ ነው። እዛ ያለውን ነገር ደግሞ አናውቅም። ወንጪ ለመጀመሪያ ጊዜ ነው የሚሄደው። ይሄዳለው ለመጀመሪያ ጊዜ ሂጅ አላውቅም። የወንጪ ታሪክ የለም። አሁን ግን ታሪክ ሰብሬ ታሪኬ ኢየሱስ አይባይ ታሪኬ ሳይ ቋላ እየዘመረ እባክህ በዚህ ድምፅ እንዳዘምር። ያው ታውቃላችሁ ካሜራማን ኬት እንደመጣ ነግሯቸዋል። ያው እኛ ካሜራማኖች የምናስመጣው እንግዲህ ከውጭ ነው፣ እዚህ ከሀገር ውስጥ አይደለም። ያው አሁን ሜክሲኮ ዋቢ ሸበሌ አካባቢ ነው ነገር ያለው ነገር አሳያችኋል። በስህተት እንዳታሳልፉት፣ ያሳለፋችሁ እንዳትገዙት። ከቻላችሁ በቪፒኤን ሊዩት፣ ለኔ ጠቅመኛል። ወዳችኋለሁ። ይመቻችሁ። እዛ ያለውን ነገር እናየዋለን። እንደ መንገዱ ዋው ጥሩ ነው። ይመቻችሁ። ቻው። አሁን የምንገኘው በሜክሲኮ አክሱም ሆቴል ምንድን ነበረ? ዋቢ ሸበሌ ሆቴል ጋር አይ ቲንክ መኪናችን ያውና ያው አሳያቸው። ያው እዛ ነው እንግዲህ። ከዚህ በኋላ ወዴ ነው ጉዞ? ወደ ወንጪ። እዛ ስንገናኝ ደግሞ ያለውን ነገር አሳያቸዋለሁ። ከምን ትሪፕ ጋር እንደሆነ በኋላ ከነሱ ጋር አውርቼ እነግራቸዋለሁ። ኦሬዲ ትሪፕ ነው እየወጣን ያለ ነው። ኤኒሃው ውድ የኦፊሻል ኢዮሲ የዩቲዩብ ቻናል ተመልካቾቼ፣ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ያደረጋችሁ ከኔ ጋር እንድትቆዩ አሳስባችኋለሁ። ይመቻችሁ። ወደ ወንጪ
እንግዲህ ከእግዚአብሔር ጋር መንገድ ጀምረናል። አይ ቲንክ በአምቦ መስመር ነው የምንሄደው። እየሄድን በመካከል ያለውን ነገር አሳያችኋለሁ። አሁንም ጉዞ ወደ ወንጪ ነው። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ያደረጋችሁ እንደገና እንድትቀላቀሉ እናሳስባለን። እዛ ያለውን ነገር ቫይቡ ምናምን ኤቭሪቲንግ አሳያችኋለሁ። ይመቻችሁ። ያሰላም። እየወረድን ነው እንግዲህ ይኸውላችሁ። አሁን የምንገኘው የት መሰላችሁ? በአንቦ ከተማ ላይ በጣም ማየት የምፈልገው ከተማ፣ በጣም ማየት የምናፍቀው ከተማ አምቦ ነበረ። አምቦች መተናል። ለመጀመሪያ ጊዜ በህይወቴ አምቦ ላይ ዛሬ ገና ነው የመጣሁት። አሁን የምንገኘው አኮ ክትፎ መሰለኝ። አኮ ክትፎ አይደል? አዎ አኮ ክትፎ መሰለኝ። ኤኒሃው አምቦች በጣም ወዳቸዋለሁ፣ አከብራቸዋለሁ። ከዚህ በኋላም ደግሞ በጣም በሰፊው እመጣለሁ እናንተ ጋር። እንዲሁም አንዳንድ ኮሜንቶችን እያየሁ ነበረ። አምቦ መች ነው የምትመጣው እያላችሁኝ ነበረ። አምቦ ላይ መተናል። ወደ ወንጪ ስንሄድ በዚሁ አምቦ ላይ ነው ቁርስ እየበላን ያለ ነው። ኑ ለማንኛውም እስኪ ኑ። ኤኒያው ክሯችን አለ። ክሯችን ደግሞ ያው የመጣ ነው አንድ ላይ በጀማ ምናምን እና እንደዛ ነው። በጣም ጸዴ ጊዜ እናሳልፋለን ብዬ አስባለሁ። ወደኔ ኦኬ። ኤኒሃው በጣም አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ከእግዚአብሔር ጋር ያሉትን ነገሮች ኤቭሪቲንግ አሳያችኋለሁ። ለማንኛውም ለአሁን እዚህ አምቦ ላይ የሚደረጉትን ነገሮች አለፍ እያልኩ አሳያችኋለሁ። አምቦዎች ግን በጣም ወዳችኋለሁ። መተናል አምቦ ላይ ይሄውላችሁ። በጣም እዚህ አምቦ ላይ መጥቼ በጣም መቅመስ የምፈልጋቸው ነገሮች አንደኛው እርጎ ነበረ። ሁለተኛው ደግሞ ጨጨብሳ። የአምቦ ባህላዊ ምግብ ጨጨብሳና እርጎ በጣም እንትን ናቸው። ይኸውላችሁ በእናታችሁ ቆይ ልቅመሰው። በጌታ እንዴት ናፍቆኝ እንደመጣው አልገባችሁም? ውሰጁማ በቃ ቆይ አንድ በእናታችሁ እኛ ሀገር መች እርጎ አለ? እኔ የቢሾፍቱ ልጅ ነኝ እንደምታውቁኝ፣ የቢሾፍቱ ልጅ ነኝ። ግን እኛ ሀገር ምን እርጎ አለ? ውይ አንድ ብቻ ጌታ ምስክር ፊት በጣም እማ አንድ እርጎ ጨምሪልኝ። አንድ እርጎ አስመጣልኝ አለኝ። ይኸውላችሁ ካሜራ ባንክ እና የእሱንም ሪያክሽን ቆይ ታዩታላችሁ። በጣም በቃ the best one እውነት ጌታ ወዳችኋለሁ። የእሱን ሪያክሽን አሳያችኋለሁ። ይምጣልኝ የእሱ እርጎ። ቻው ልንቀምሰው ነው። እስኪ ቅመስና ደግሞ ሪያክተን እናያዋለን። ዋው አይጣፍጥ? ስማ ሻሻውን እርጎ ጠጥቻለሁ። የት ነው የተለያዩ ቦታዎች እርጎ ጠጥቻለሁ። ይሄ ዘ ቤስት። አረ በጣም በቃ የት አባቱ ይደፋ። አይወላችሁ እርጎ ማለት ይሄ ነው። ጌታን በጣም ነው ይጣፍጥ እና ባይዘው ቃተኛ ይመስለኛል። የአዲስ አበባ ቃተኛ ይመስለኛል እንደዚህ አይነት እርጎ ያ እንደዚህም ባይሆን ግን አሪፍ ይደርሳል። ለመድረስ እንትን ይላል እና አሪፍ ነበር። እና እርጎ አልቋል ተብሎ አንድ ለሁለት እየጠጣን ነው። ይሄኔው ከዛ እዚህ ጋር ሻይ አለ። በሻይ ታወራል እናት ታመም በኋላ ታመምኩ ምናምን ነገር እዚህ ብሎ ውስጥ አታጡም። እኔ አልቻልኩም ሲል የዛን ሰዓት ተረግሩኛል። አይ ግን በጣም አምቦች እና ጨጨብሳችሁ መቅመስ ፈልጋለሁ። ማን ነው አሁን ኮሜንት ላይ እኔ ልጋብዝ የሚለኝ ጨጨብሳ ከአምቦ ሳልወጣ ከዚች ከተማ ሳልወጣ ቶሎ ብሎ የሚጋብዘኝ አንድ ሰው እኔም የፈለገው ጋብዘዋለሁ። ተዝናንተን እንጆይ አድርገን እንድንመጣ ነው ዋናው ዓላማ። ኦልሞስት 10 ኦር ምናምን አካባቢ ትሪፓችን ነው ከተጀመረ።
እና እንዲህ ደስ የሚሉ ወንድምና እህቶች እግዚአብሔር እስካሁን ሰጥቶናል። ዛሬ ደግሞ እናንተን ስላገኘን በጣም ደስ ብሎናል። እሺ ማውንት ኦሊቭ ክርስቲያን ሃይኪንግን የምናዘጋጀው እኔ ባለቤቴና ሲስተር አንድ ላይ ሆነን ነው። ስለዚህ አሁን ጀስት ጉዞ ላይ ስንሄድ ግር ምናምን እንዳንባባል እርስ በርስ እንድንተዋወቅ ነው። ስለዚህ እኔ በጸሎት ከበደ እባላለሁ፣ ሐኪም ነኝ። ከሕክምና በተረፈ ደግሞ ከተራራው ጫፍ ላይ የሚል አንድ መጽሐፍ አለኝ። አሁን ያለሁት በገርጂ አማኑኤል ቤተክርስቲያን ነው። በሶሎ ዘማሪነት አገለግላለሁ። ገርጂ አማኑኤል ገና አልጀመርኩም፣ ግን ይሄን እመስላለሁ ለጊዜው ማለት ነው። ስለዚህ ቀጣይ ደግሞ ባለቤቴ ራሷን ታስተዋውቃለች። ሁላችሁም ራሳችሁን ታስተዋውቁና ያው ቤተሰብ እንሆናለን ማለት ነው። ዮዲት እባላለሁ። ያው እኔም ሐኪም ነኝ እና ገርጂ አማኑኤል አዲስ አበባ ናት ነው። እኔ ደግሞ ቃል ኪዳን ከበደ እባላለሁ። የበጽ እህቱ ነኝ። የኮምፒውተር ባለሙያ ነኝ እና እኔም ገርጂ አማኑኤል እኔ ነኝ ይዣቸው የመጣሁት ወደ ገርጂ። እሺ ስለዚህ ስለኛ ይሄን ያልካወቃችሁ ዲቴል በኋላ እናወራለን። ጋይስ ወንጪ ደርሰናል። አይ ቲንክ ቆይ ኑ ላሳያችሁ። ቆይ this is ወንጪ ደርሰናል። ይኸውላችሁ ወንጪ ለመጀመሪያ ጊዜ ነው እዚህ እንትን ውስጥ የመጣሁት። ኑ ቆይ ኑ ና ላሳያችሁ። ይኸውላ this is horse እንግዲህ ወደፊት እናየዋለን ጋይስ። እዛ እነሳ መጀመሪያ እነሆ ልጋልባት ኑ ላሳያችሁ። ቆይ በጣም ነው ግን የሚያምረው። ገና ካገባቡ እግዚአብሔር በሚያውቀው በጣም ነው የሚያምረው። እና ደግሞ አይ ቲንክ ስማ እዚህ ወንጪ ላይ ቅዝቃዜ አለ፣ በጣም ፀሐይ አለ። በጣም እኔ ላይ ፎከስሽ ካሜራ ይኸውላችሁ ይሄ ይኸውላችሁ የወንጪ ዳንዲ ኢኮቱሪዝም ፕሮጀክት በክቡር የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ዶክተር ተመረቀ። አረ ውይ እዚህ ጋር ያለው ዶክተር ተመርቋል። የተመረቀው በስንት ዓመተ ምህረት ነው? 2016 ላይ ነው የተመረቀው። አሁን 2018 ነው እንዴ? 2 ዓመት ከተመረቀ። ይሄ ወንጪ ምንድነው የሚባለው? ይሄ ፓርክ ነው ሪዞርት ነው ምንድነው? ብቻ ነው ያው ነው። ኑ ቆይ ግን በጣም ነው የሚያምረው። ጌታን በጣም ስማ ቆይ የድሮ ትውስታ ያለባችሁ ሰዎች የሆነ ነገር ላሳያችሁ። ድሮ እንዲህ እንደ አለንጋ ምናምን ስንጋረፍ ድሮ ታስታውሱ ከሆነ የድሮ ትውስታ ካለባችሁ አንድ ነገር ላሳያችሁ። አይ ቲንክ ይሄ ነገር ብዙ ጊዜ ከተማ ላይ አሁን ላይ ጠፍቷል። ወደ ገጠራማ አካባቢ ላይ ምናምን ነው በብዛት ያለው። አረ እያየሁ ተው እታች እያረከው እኮ ተቸገርን። እያየሁት ነው ይታየኝ። ይኸውላችሁ ኮባ ታስታውስታላችሁ ብዬ አስባለሁ። ኮባ ተኩስ ምናምን እንትን ብለን እናውቃለን። እንደ ጅራፍ ምናምን ግን ይኸው አንድ ቅረጸው ያለው ኤሪያው ምናምን እንዴት እንደሚያምር look at this place guys. Is this real? I don't believe this ብሏል ፈረንጅ። ለማንኛውም ወደ ውስጥ ደግሞ ስንሄድ ምናምን መኪና ላይ ላዩ ላይ ወጥቼ ምናምን ለማሳየት ሞክራለሁ። ኤኒሃው በጣም ነው የሚያምረው ወንጪ
አይ ላቭ ዩ የወንጪ ሰዎች በጣም እንወዳቸዋለን። ለመጀመሪያ ጊዜ ይኸው በወንጪ ከተማ ላይ መተናል ገብተናል። ተባረኳ።